ሃይ ቢዩቲፉል አንዳንድ ሴቶች ገጥሞሽ ያውቃል? በአካል ሲታዩ ብዙ የተቀየሩ አይመስሉም፣ ግን ከጥቂት ጊዜ በኋላ ድንገት ለስላሳ ቆዳ ይበልጥ ቆንጆና ደፋር ሆነው ይታያሉ። ልክ ሌላ ማንነት የገዙ ይመስል። እናት ሾጅ ውድ ሜካፕ ወይም ደግሞ ልዩ የዘር ውርስ አይደለም። ድንገት በጠዋት ስትነሳ ውብ ሆና ተገኝታ አይደለም። አንዳንዴ እውነተኛ ለውጥና ውበት የሚጀምረው አንዲት ሴት የተሻለ ነገር እንደሚገባት በወሰነችበት ጊዜ ነው። የተሻለ ኤነርጂ፣ የተሻለ ልምድ፣ የተሻለ እንክብካቤና ክብር ማለት ነው። እና እውነቱን ለመናገር የትኛዋም ሴት እጅግ በጣም ድንቅ የመማርና ራሷን የመቀየር አቅም አላት። የሚጠበቅባትም ምን ማድረግ እንዳለባት ማወቅ ብቻ ነው። ዛሬ የማወራችሁ ስለ እውነተኛዎቹ የመለወጫና የመማሪያ ዘዴዎች ነው። ቀላልና ፍጹም ለውጥ የምታዩበት ሰዎች ቆም ብለው ምን አድርጋ ነው ብለው እስኪያስቡ ድረስ። ከመጀመራችን በፊት ስናክ፣ ሊፕ ግሎስ እና ምናልባትም ኖትቡክሽን ክፈቺ። ምክንያቱም የዚህ ቪዲዮ ማብቂያ ላይ በትክክል ያችን ሴት ለመሆን ምን እንደሚያስፈልግ ታውቂያለሽ። ክፍል 1 ሁሉንም ነገር የሚቀይረው የንጹህ ሴት ዘዴ። የሚቀድመውን እናስቀድም እና መለወጥና ማማር ማለት ፍጹም ሆኖ መታየት አይደለም፣ ለራስሽ ያለሽ ክብር እንጂ። እነዚህ መሀል ሰፊ ልዩነት አለ። ሰዎች ወዲያውኑ የሚያስተውሉት ነገር ንጽህናሽን ነው። የግል ንጽህና ብቻ ሳይሆን በአጠቃላይ ያንን የተስተካከለ የተደራጀ ኢነርጂሽን ማለት ነው። ለስላሳ ቆዳ፣ ንጹህ ጥፍር፣ ንጹህ ጸጉርና ንጹህ ከንፈር፣ በትክክል ልክ የሆነና የሚያምር ልብስ። ይህ ብቻውን አንድን ሰው በ10 እጥፍ የበለጠ ማራኪ እንዲመስል ሊያደርገው ይችላል። እና ማንም ሰው በበቂ ሁኔታ የማይናገረው ነገር ብዬ የማስበው ውድና ያማረ መስሎ ለመታየት የግድ የቅንጦት ምርቶች አያስፈልጉሽም። አንዳንድ በጣም ቆንጆ የሆኑ ሴቶች ተራ የሱቅ ምርቶችን በቋሚነት ይጠቀማሉ። በቋሚነት ማንኛውንም ነገር መጠቀም ደግሞ ትክክለኛው ሚስጥር ነው። ምክንያቱም በቀላል የዕለት ተዕለት እንክብካቤ የሚገኝ የሚያንጸባርቅ ቆዳ በወር አንድ ጊዜ ከሚቀባው ውድ ምርት ሁልጊዜም ይበልጣል። መሰረታዊ የሆኑ እንክብካቤዎችን ጀምሪ። ረዘም ያለ ሻወር ውሰጂ፣ የሰውነት ክሬም ተቀቢ፣ ከንፈርሽ መለስለሱንም ቼክ አድርጊ። ጸጉርሽንም ሳትሸፍኚ በፍጹም አትተኝ። ትንሽ ልምዶች ትልቁን ለውጥ ይፈጥራሉ። ተኛ ጸጉርሽ ሙሉ ፊትሽን ይቀይረዋል። አሁን ስለ ጸጉር የማወሪያ ሰዓታችን ላይ ደርሰናል። ምክንያቱም ጸጉርሽ ሙሉ በሙሉ ድባብሽን ሊቀይረው ይችላል። ይህን ስል ፍጹም ስለሚያምር ወይም ፐርፌክት ጸጉር አይደለም እያወራሁት ያለሁት። በተቃራኒው ላንቺ የሚስማማሽና ውበትሽን የሚያጎላውን የጸጉር ስታይል ስለማግኘት ነው። አንዳንድ ሴቶች በመሀል የተከፈለ ካርል ያምርባቸዋል። አንዳንዶች ደግሞ ቁጥርጥር፣ አንዳንዶች የተፈጥሮ ጸጉራቸው፣ አንዳንዶች ደግሞ ተኩስ። ሚስጥሩ ምን እንደሚያምርብሽ ለይቶ ማወቅ ነው። የጸጉር ስታይልሽ ፊትሽን የሚያስውብና ፍሬም የሚያደርግ መሆን አለበት። ቀላል የጸጉር ስታይሎችን ብትጠቀሚ እንኳን ፊት ለፊት ያሉሽን ጸጉሮች ወይም ደግሞ ቤቢ ሄሮችን ማውጣት ብቻ የጸጉርሽን ውበት ይጨምሩታል። ሌላው ዝቅ ተደርጎ የሚታየው ነገር የጸጉራችን ጤንነት ነው። ጤናማ ጸጉር አጭር እንኳን ቢሆን ከተጎዳ ጸጉር ይልቅ በጣም ያምራል። ስለዚህ የጸጉርሽን ጫፎች መቁረጥ፣ ለቆዳሽ የሚስማማ የሆነውን ቅባት መቀባት፣ ማታ ስትተኝ ጸጉርሽን መጠበቅ፣ እንዲሁም ከመጠን በላይ ሙቀትን መጠቀም አቁሚ እና እባክሽን በኢንተርኔት ላይ ካሉ ሴቶች ጋር የጸጉር ጉዞሽን አታወዳድሪ፣ ምክንያቱም በጣም አብዛኞቹ ውሸት ናቸው። 3ኛ ቆዳን በትክክለኛው መንገድ መንከባከብ። እባካችሁ የቲክቶክን የዘፈቀደ ዘዴዎች ለመሞከር ስንል ቆዳችንን ማበላሸት እናቁም። እያንዳንዱ በቲክቶክ ላይ ትሬንድ የሆነ ምርት ለቆዳሽ ተብሎ የተሰራ አይደለም። ትልቁ የቆዳ እንክብካቤ ለውጥ ሚስጥር በእውነቱ በጣም ቀላል ነው። ቆዳሽን ለማጥቃት ከመሞከር ይልቅ ቆዳሽን አውቂው። አንዳንድ ሰዎች እርጥበት ወይም ደግሞ ሃይድሬሽን ያስፈልጋቸዋል። አንዳንዶቹ የቡግር መቆጣጠሪያ ይፈልጋሉ። አንዳንዶቹ ደግሞ የጥቁር ነጠብጣብ እንክብካቤ ያስፈልጋቸዋል። ምናልባት ደግሞ ቋሚነት ትዕግስት ብቻ የሚያስፈልጋቸውም አሉ። አንዳንዴ ደግሞ የቆዳ ቀለም መዛባት ወይም ደግሞ ሃይፐር ፒግመንቴሽን ለማጥፋት ጊዜ ሊወስድ ይችላል። ይህ ማለት ግን ቆዳሽ አስቀያሚ ነው ማለት አይደለም። ይህ ማለት ቆዳሽ ጥንቃቄ ያስፈልገዋል ማለት ነው። ክሊንዘር፣ ሞይስቸራይዘር እና ሰንስክሪን ከተጠቀምሽ በቂ ነው። በተለይ ደግሞ ሰንስክሪን ለቆዳችን ወሳኝ ነው። እነዚህን ልምዶች በመጠቀም ብቻ ጥቁር ነጠብጣቦች እንዳይባባሱ ማድረግ እንችላለን። ጥሩ ቆዳ ከአኗኗር ዘይቤ ጋርም የተያያዘ ነው። ውሃ ትልቅ ዋጋ አለው። እንቅልፍም ዋጋ አለው። ጭንቀት ዋጋ አለው። የምትበሉት ነገር ሳይቀር ሰዎች ከሚያስቡት በላይ ትልቅ ትርጉም አለው። ፊትሽ ሁሉንም ነገር ያሳያል። 4ኛ ልብሶች ከምታስቢው በላይ ያን ያህል አስፈላጊ አይደሉም።
አይ ነው ይህ ክፍል አንዳንዶቻችንን ሊያስገርም ይችላል። ነገር ግን በጣም ስታይሊሽ የሆኑ ሴቶች ሁሉ ጊዜ ብዙ ልብስ ያላቸው ሴቶች አይደሉም። ከነሱ ጋር ምን እንደሚያምር ግን ያውቃሉ። የሰውነታቸውን ቅርጽና የሚስማማቸውን ስፌት ያውቃሉ። የራሳቸውን ስሜትና ድባብም ያውቃሉ። እያንዳንዱን አዲስ ፋሽን መከተል አያስፈልግሽም። ፋሽን መከተል ምን አይነት ስታይል ካንቺ ጋር እንደሚሄድ ለማወቅ ግራ እንዲያጋባሽ ያደርጋል። በምትኩ የራስሽን ፋሽን ፍጠሪ። ምናልባት ያንቺ ምርጫ ባጊ ሰፋፊ ልብሶች ወይም ደግሞ ከለሩ ፍዝዝ ያለ ግን ወርቃማ ጌጣጌጥ የተጨመረበት ልብስ ወይም የስፖርት አልባሳት ሴትነትሽን ጎላ አድርገው የሚያሳዩ ልብሶችም ሊሆኑ ይችላሉ። ፒንተረስት አፕሊኬሽን ደግሞ ለዚህ በደንብ ይረዳሻል። ሌላኛው ነገር አክሰሰሪ ወይም ጌጣጌጥ በደንብ ቦታ አለው። ወርቃማ የጆሮ ጌጦች፣ የተነባበሩ የአንገት ሐብሎች፣ ቆንጆ ቦርሳዎች እንዲሁም ንጹህ ጫማዎች እዚህ ብቻቸውን ውብና ማራኪ ያደርጉሻል። 5ኛ በራስ መተማመንሽ ከሚታሰበው በላይ ዋጋ አለው። በራስ መተማመን ያላትን ሴት በቀላሉ መለየት ትችያለሽ። በተረጋጋ አረማመዷ፣ በምትናገርበት መንገድና ራሷን በምትይዝበት መንገድ በራስ መተማመን ፊትሽን ይቀይረዋል። እና አይደለም በራስ መተማመን ማለት ከማንም በላይ እንደሆንሽ ማሰብ አይደለም። ራስሽን ከእንግዲህ ዝቃት አድርጊ ማለት ነው። ብዙ ሴቶች መርዛማ የሆኑ ጓደኞችን ወይም ደግሞ ቶክሲክ ፍሬንድሺፕ ከተው በኋላ ይለወጣሉ ወይም ያበራሉ። በስሜት ከዳኑ በኋላ ማለት ነው። ወይም ደግሞ በየቀኑ ራሳቸውን የመስደብ ልማዳቸውን ካቆሙ በኋላ። ምክንያቱም አእምሮሽ ከምታምኙ በላይ በውጫዊ ገጽታሽ ላይ ተጽዕኖ ያሳድራል። ሁል ጊዜ ራስሽን አስቀድሚ። ራስሽን አስቀያሚ ብለሽ የምትጠሪ ከሆነ እንደምታምኙ ሰው ትሆኛለሽ። ነገር ግን ራስሽን እንደ ውድና ክቡር ሰው ማየት ስትጀምሪ ሁሉም ነገር ይቀየራል። ራስ መተማመንሽ የለውጥሽ አካል ነው። 6ኛ የሰውነት ቋንቋ ወይም ቦዲ ላንጉጅ ለውጦች። ከእስካሁኖቹ በጣም ዝቅ ተደርጎ የሚታየው ዘዴ ነው ፖስቸር ወይም ደግሞ ቀጥ ብሎ መቆም። ኢነርጂሽን የመቀየር ኃይል አለው። ታወሪ ጊዜ ሰዎችን አይናቸውን ማየት፣ ረጋ ብሎ መራመድ፣ አለመቁነጥነጥ እንዲሁም ንጹህ ተፈጥሯዊ ፈገግታ መስጠት። እነዚህ ሁሉ ነገሮች አንድ ሰው ይበልጥ ማራኪ ሆኖ እንዲታይ ያደርጋሉ። ድምጽሽ እንኳን ሳይቀር ዋጋ አለው። የሚለወጡና የሚደምቁ ሴቶች ብዙውን ጊዜ ይበልጥ በተረጋጋና ግልጽ በሆነ መንገድ ይናገራሉ። ስብዕናቸውን ስለቀየሩ ሳይሆን ይበልጥ በራስ መተማመናቸውን ስላገኙ። 7 ማህበራዊ ሚዲያ ይዋሻል። አሁን ለጥቂት ሰከንድ እውነት ማውራት አለብን። በኢንተርኔት ላይ የሚታዩ አብዛኞቹ ሰዎች እንደሚታዩት አይደሉም። የካሜራ ማዕዘን ፊልተሮች ወይም ኤዲቲንግ፣ መብራቶች፣ ሜካፖች ናቸው። ይህንን ከረሳሽ ማህበራዊ ሚዲያ በራስ ላይ ያለሽን ግምት ሙሉ በሙሉ ሊያጠፋው ይችላል። አንዳንድ ሴቶች ቀዶ ጥገና ወይም ሰርጀሪ የሚያስፈልጋቸው ይመስላቸዋል። ነገር ግን ምናልባት የሚያስፈልጋቸው የተወሰነ በራስ መተማመን መጨመር ነው። እና እባክሽን እውነተኛ ፊትሽን ከተስተካከለና ከተመረጠ ይዘት ወይም ኤዲትድ ኮንቴንት ጋር በማወዳደር የአእምሮ ጤናሽን አታበላሺ። 8ኛ የእውነተኛ ለውጥ የጊዜ ሰሌዳ። ማንም የማይነግርሽ አንድ ነገር ቢኖር ይህ ነው። ለውጦች ወይም ግሎ አፕ መጀመሪያ ላይ ምቾት አይሰጡም። ምክንያቱም ልምድሽን፣ አስተሳሰብሽንና አንዳንዴ ደግሞ አካባቢሽን እየቀየርሽ ስለሆነ መጀመሪያ ላይ ቀርፋፋ ሊመስልሽ ይችላል። ከዚህ አንድ ቀን ግን የድሮ ፎቶዎችሽን ታይና መሆን የምትፈልጊ ሰው መሆንሽን ትረጃዋለሽ። እና ብዙውን ጊዜ አንድ ትልቅ ለውጥ አልነበረም። በመቶዎች የሚቆጠሩ ትንንሽ ምርጫዎች ነበሩ። ብዙ ውሃ መጠጣት፣ ቆዳሽን በቋሚነት መንከባከብ፣ የአእምሮ ሰላምሽን መጠበቅ፣ የሰውነት አቀማመጥሽን ማስተካከል፣ የፀጉር ስታይሎችሽን መቀየር፣ ብዙ ፎቶዎችን መነሳት፣ ሜካፕን በዝግታ መማር፣ እንዲሁም መረጋጋትና ውስጣችንን ማዳን። ትንሽ ልምድ ብዙ ለውጥ። የመጀመሪያ ቪዲዮያችን እንደመሆኑ መጠን ከወደዳችሁት ላይክ እና ሰብስክራይብ በማድረግ ሀሳባችሁን በመስጠት አግዙኝ። በቀጣይ ምን ልሰራላችሁ እንደምትፈልጉም አሳውቁ።